አሁን እየኖርክ ያለው ህይወት በጣም ሰልችቷል። ሁልጊዜ ጧት ስትነሳ ህይወቴ መቼ ነው የሚቀየረው እያልክ ራስህን ትጠይቃለህ። እውነታውን ልንገርህ፣ ማንም ሰው መጥቶ ህይወትህን አይቀይረውም። የሚቀይርልህ መርከብ ወይም የሚቀይርልህ እድል አይመጣም። ህይወትህን መቀየር የምትችለው አንተ ራስህ ብቻ ነህ። ብዙዎቻችን ራስን መቀየር ስንጠይቅ ትልቅ ነገር ማድረግ ያለብን ይመስለናል። ነገር ግን እውነተኛ ለውጥ የሚጀምረው በአስተሳሰባችንና በዕለት ተዕለት ትንንሽ ውሳኔዎች ነው። በዛሬው ቪዲዮአችን በአጭር ጊዜ ውስጥ አሮጌውን ማንነትን ጥለህ ራስህን ሙሉ በሙሉ የምትቀይርባቸውና አዲስ ስኬታማ ማንነት የምትገነባባቸውን 5 ወሳኝ ደረጃዎችን እንመለከታለን። በተለይ ቁጥር 3 ላይ የምናየው ነጥብ ብዙዎቻችን የምንሸሸው ግን ለውጥ ለማምጣት ትልቅ ቁልፍ የሆነ ነገር ነው። ራስህን ለመቀየር ቆርጠህ ከተነሳህ ቪዲዮውን ላይክ አድርግና የመጀመሪያውን ደረጃ አብረን እንጓዝ። አንደኛ፣ እውነታውን በጸጋ ተቀበል። ራስን የመቀየር የመጀመሪያው ደረጃ በአሁን ሰዓት ያለህበትን እውነታ ያለምንም ማስተባበያ መቀበል ነው። ያለህበትን የፋይናንስ ሁኔታ፣ ሰነፍ ልማዶችህን ወይም የምታጠፋውን ጊዜ በግልጽ ወቅ። ችግሩ የኔ ስንፍና መሆን ነው ብለህ ራስን ሳታታልል ጥፋተኝነትህን ስታምን ለውጥ ለማምጣት የመጀመሪያውን በር ትከፍታለህ። አሮጌውን ማንነት የት እንዳለ ካላወቅ ወደ አዲሱ መጓዝ አትችልም። አካባቢህንና ጓደኞችህን አጽዳ። አካባቢ ያንተ መስታወት ናቸው። ሁልጊዜ የምትውልበት ክፍል፣ የምትሰማው ወሬ እና አብረው ያሉ ጓደኞችህ ወደ ኋላ የሚጎትቱ ከሆነ ራስህን መቀየር ከባድ ይሆንብሃል። ወደፊት ለመራመድ መጀመሪያ ወደ ኋላ የሚጎትቱን መርዛማ ጓደኞችና ሰነፍ አካባቢዎችን ማጽዳት አለብህ። በአዳዲስ ጠንካራ ሴቶችና በሚያነቃቁ አነቃቂ ምክሮች ራስህን መክበብ አለብህ። ህመምን ተለማመድ። ዲሲፕሊን ይኖርህ። ይህ ለውጥ ለማምጣት ትልቅ ቁልፍ ነው። ራስን መቀየር ደስ የሚል ጉዞ አይደለም፣ ህመም አለው። ጠዋት በማለዳ መነሳት፣ ስልካችንን ዘግተን መጽሐፍ ማንበብ ወይም ስፖርት መስራት መጀመሪያ ላይ አይምሮአችን ይጎዳዋል። ነገር ግን ዲሲፕሊን ማለት ስሜትህ ባይፈልግም እንኳን ለህይወትህ ጠቃሚ የሆነውን ነገር ማድረግ ማለት ነው። ጊዜያዊ ደስታን መስዋዕት አድርገህ የዲሲፕሊን ህመም ስትቀበል አዲሱ ማንነትህ መገንባት ይጀምራል። ትንንሽ ልማዶችን ቀይር። ህይወትህን ሙሉ በሙሉ በአንድ ጀንበር ለመቀየር አትሞክር። ይልቁንስ ልማዶችን ቀይር። በቀን 10 ገጽ መጽሐፍ ማንበብ፣ በቀን 20 ደቂቃ ስፖርት መስራት ወይም በየቀኑ አዲስ የሥራ ክህሎቶችን መማር። እነዚህ ትንንሽ ድርጊቶች በአንድ ዓመት ውስጥ ስንት ጊዜ ተደራርበው ትልቅ ለውጥ እንደሚያመጡ አስብ። ህይወትህ የምትደጋግማቸው ልማዶች ውጤት ናት። ለራስ የምትሰጠው ግምት ቀይር። የመጨረሻውና ዋናው ደረጃ በውስጥ ስለ ራስህ የምታስበውን አስተሳሰብ መቀየር ነው። ራስህ እንደ ሰነፍ፣ እንደማይሳካለት ወይም እንደ ድለቢስ አድርገህ የምታስብ ከሆነ ሰውነትህ ያንኑ ሐሳብ ይዞ ነው የሚከተለው። በአሁኑ ሰዓት ጀምሮ እኔ ጠንካራ ነኝ፣ እኔ እችላለሁ፣ እኔ ህይወቴን እቀይራለሁ ብለህ ራስህን አሳምር። ማንነትህ የሚጀምረው ከውስጥ እምነት ነው። ውድ ተመልካቾቻችን፣ ራስን መቀየር ውሳኔ ነው። አሮጌውን ማንነት ጥለህ ዛሬውኑ አዲስ ታሪክ ለመጻፍ ፈቃደኛ ነህ? ከነዚህ 5 ደረጃዎች ውስጥ በአስቸኳይ መጀመር ያለብህ የትኛው ነው? በኮሜንት መስጫው ላይ አጋሩኝ። ቪዲዮ ካነቃቃችሁ ላይክ እና ሼር ማድረጋችሁን አትርሱ። በየቀኑ ራስን ለማሻሻል የሚረዱ ምክሮችን ለማግኘት አሁኑኑ ቻናሉን ሰብስክራይብ ያድርጉ። ስላደመጣችሁን እጅግ አድርጌ አመሰግናለሁ። በሌላ ርዕስ በሌላ ቪዲዮ እስከምንገናኝ መልካም ቆዩ።